ጤና ይስጥልኝ። ዌልካም ኤቭሪባዲ። ይህ የኢትዮ ዎል ስትሪት ቻናል ነው። ዌልካም ብያለው። እንኳን በደህና መጣችሁ። በዛሬው የዩቲዩብ ቪዲዮ ልንነጋገርበት የምንሞክረው ስለተለያዩ የስቶክ ማርኬት ተሳታፊዎች፣ ነጋዴዎችን በተመለከተ ነው። እንግዲህ የስቶክ ማርኬትን በተመለከተ የተለያዩ አይነት ነጋዴዎች አሉ። እነሱም በተለያየ አይነት ሊከፈሉ ይችላሉ። ለምሳሌ በግብይት መጠን ልክ እንደ ችርቻሮ ነጋዴዎች እና ኢንስቲትዩሽናል ሪቴል ትሬደርስ ኢንስቲትዩሽናል ትሬደርስ በማለት ልንከፍላቸው እንችላለን። ይህም በሚነግዱበት ካፒታል መጠናቸው ነው ሞስትሊ የሚወሰነው። የሪቴል ትሬደርስ የችርቻሮ ነጋዴዎች ብዙ ጊዜ የራሳቸውን ካፒታል ነው የሚያንቀሳቅሱት። ግለሰቦች ናቸው አብዛኛውን ጊዜ እንደዚህ አይነቶቹ ነጋዴዎች ሪቴል ትሬደርስ ማለት ነው። እንደኔና እንደናንተ የመሳሰሉት ሪቴል ትሬደርስ ነው የሚባሉት። እና ለመነገድ የሚጠቀሙባቸው መንገዶች ብሮከሬጅ ፕላትፎርምስ አሉ። ለመሸጥና ለመግዛት የሚያገለግሉ ለምሳሌ እዚህ አሜሪካ ነገር ትልቁ ቻርልስ ሽዋብ፣ ኢትሬድ፣ እንዲሁም ፊደሊቲ፣ ሮቢን ሁድ፣ ዊብል፣ ሙሙ የሚባሉ ሪቴል ብሮከሬጅ ፕላትፎርምስ አሉ። እንዲሁም ፐብሊክ የሚባል ሌላ አለ፣ ኢንተራክቲቭ ብሮከርስ፣ የተለያዩ ብሮከሬጅ ፕላትፎርምስ አሉ። ሞስትሊ እነዚህ ሪቴል ትሬደርስ እነዚህን ነው የሚጠቀሙት። አንዳንዶቹ ብሮከሮች ለዴይ ቱ ዴይ ትሬዲንግ የሚያገለግሉ አሉ። አንዳንዶቹ ደግሞ ለኢንቨስቲንግ የሚያገለግሉ አሉ። የብሮከሬጆቹ ምርጫ እንግዲህ እንደ ባለቤቱ ትሬዲንግ ስታይል ይወሰናል። ለምሳሌ ሃይ ፍሪኩዌንሲ ትሬድ ለማድረግ በፍጥነት ማርኬቱን ስካልፕ ለማድረግ የሚፈልጉ ከሆነ በፍጥነት ኤክስኪዩት ለማድረግ የሚያገለግሉ የተለያዩ ብሮከሬጅ እነሱን መጠቀም ነው። ለምሳሌ ስፒድ ትሬድ የሚባለው ለስካልፒንግ ትሬድ የሚያገለግል ነው። ሌሎቹ እንደ ሮቢን ሁድ፣ ሙሙ እና ዊብል የመሳሰሉት ሞባይል አፕ ላይ ያላቸው እንዲሁም ዌብሳይት ላይ መነገድ ይቻላል። ሞር ለኢንስቲትዩሽናል ትሬደርስ እና ለቋሚ ነጋዴዎች እንደ ቻርልስ ሽዋብ፣ ፊደሊቲ የመሳሰሉትን ነው የሚጠቀሙት አብዛኛዎቹ። እና ኢንተራክቲቭ ትሬደርስ እንግዲህ እነዚህ ሪቴል ትሬደርስ ችርቻሮ ነጋዴዎች ቲፒካሊ ስሞል ሳይዝ ኦርደር ነው የሚያደርጉት ከኢንስቲትዩሽናል ትሬደርስ ጋር ሲነጻጸር ማለት ነው። ወደ ኢንስቲትዩሽናል ትሬደርስን በተመለከተ እነዚህ ተቋማት ናቸው፣ ግለሰቦች አይደሉም። አብዛኛውን ጊዜ እነዚህም ተቋማቶች ሰፊ ለሆኑ ደንበኞቻቸው የደንበኛ ቡድኖች ወይም ፈንዶች ካፒታልን ያስተዳድራሉ፣ ስታክ ይገዛሉ፣ ይሸጣሉ። ሞስትሊ እነዚህ ኢንስቲትዩሽናል ትሬደርስ they use specialized algorithmic routing። ይሄ የሚያገለግለው የማርኬቱን ባላንስ ለመጠበቅ ነው። አንዳንዴ የሚገዙትና የሚሸጡት አማውንት በጣም ከፍተኛ እንደመሆኑ መጠን ልክ እንደ ሪቴል ትሬደርስ ቢነግዱ የአንድን የስቶክ ማርኬት ገበያውን የማውደቅ እና የማንሳት አቅማቸው በጣም ከፍተኛ ነው።
እነዚህኞቹ ብዙ ጊዜ የሚጠቀሙት ዳይሬክት ኤክስቼንጅ አክሰስ እንዲሁም ሪሰርች እና ዲፕ ሊኩዊዲቲ ነው። በሌላ አንጻር በሌላ ጎኑ ትሬደርስ በሚነግዱት የንብረት አይነት ሊከፈሉ ይችላሉ። እነዚህም ስታክ ትሬደርስ የአክሲዮን ነጋዴዎች፣ ኦፕሽንስ ትሬደርስ የኦፕሽንስ ነጋዴዎች፣ ፎሬክስ ትሬደርስ የፎሬክስ ነጋዴዎች እንዲሁም ፊውቸርስ ትሬደርስ በመባል ሊከፋፈሉ ይችላሉ። በሚነግዱት ትሬድ በሚያደርጉት አንጻር ማለት ነው። የስቶክ ትሬደሮችን ብንወስድ እነዚህ የአክሲዮን ነጋዴዎች ካፒታል ለመገንባት በይፋ የሚሸጡ ኩባንያዎችን የአክሲዮን ድርሻዎችን ይገዛሉ እንዲሁም ይሸጣሉ። እንግዲህ እነዚህ ስቶክ ትሬደሮች ፐብሊካሊ አቬይላብል የሆኑ ካምፓኒዎችን ነው የሚነግዱት። ፕራይቬት ካምፓኒዎችን መነገድ አይቻልም። ትኩረታቸው ደግሞ ብዙ ጊዜ የሚሆነው በዋጋ መቀያየር ስለሆነ ይህም የሚከሰተው ብዙ ጊዜ በኮርፖሬት ኤርኒንግስ አካባቢ ነው። እንዲሁም ደግሞ ባላንስ ሺቶችን በማየት እና ትሬንዶችን በየጊዜው የማርኬት ትሬንድ ይለያያል። ሲዝኑን በመከተል ኒውዝ ምናምን በመከተል ትሬንዶችን በማየት የገበያውን ሁኔታ አይቶ ትርፋማ ለመሆን ይሞክራሉ ማለት ነው። እና ትርፍ የሚገኘው ከዋጋ ጭማሪ ከዋጋ እድገት እንዲሁም ኩባንያዎቹ በሚያስገኙት የትርፍ ድርሻ ዲቪደንድ የሚባለውን በማግኘት ነው ማለት ነው። በሌላ አንጻር ኦፕሽንስ ትሬደርስ ኦፕሽን ትሬዲንግ ሌቨሬጅ አለው። በቀጥታ የኩባንያው ባለቤት መሆን አይቻልም። ኮንትራክት ነው። ኦፕሽንስ ትሬዲንግ ኮንትራክት ነው። ሌቨሬጅን በመጠቀም ኮንትሮል ሰብስታንሻል ኢኩዊቲ ፖዚሽን ዊዝ ሪላቲቭሊ ስሞል አፕፍሮንት ፕሪሚየም ኮስት። ፕሪሚየም ነው የሚከፈለው ኦፕሽን ኮንትራክት ለመግዛት። ፕሪሚየም የተለያዩ በተለያዩ ኤክስፓይሪ ዴት እና ፕሪሚየሞቹ ይለያያሉ። እንዲሁም ቮለቲሊቲ ሃይ እና ሎው በሚሆንበት ሰዓት ፕሪሚየሙ ይለያያል። እና የካፒታል ጉልበት አነስተኛ ካፒታልን በመጠቀም ብዙ ማለት ሌቨሬጅ በማድረግ የአክሲዮን ይዞታዎችን መቆጣጠር ይቻላል ማለት ነው። ሌላው ኦፕሽንስ ትሬዲንግ ሄጂንግ ለማድረግ ያገለግላል። ሄጂንግ ማለት ምንድነው? አንድ ሰው የአንድ ስቶክ ባለቤት ከሆነ ሄጅ አደረገ ሲባል ያለውን ስቶክ ዋጋው ሲቀንስ ብዙ ሉዝ እንዳያደርግ በፑት ኦፕሽን ሄጅ ይደረጋል። ይህም ማለት ምንድን ነው? የዋጋው የስቶኩ ማርኬት ከምንጠብቀው ዋጋ በታች ከሆነ አውቶማቲካሊ ሄጅ ያደረግንበት ፖዚሽን ላይ ኤግዚት እናደርጋለን ማለት ነው። ብሮከሬጅ ካምፓኒዎቹ ይሸጡልናል በፑት ኦፕሽን አማካኝነት። ሌላው ኦፕሽን ትሬዲንግ ስፔኩሌሽን ነው። ካፒታላይዚንግ ኦን ዳይሬክሽናል ስፒድ ኦር ቮላቲሊቲ ፍላክቹዌሽን ዊዛውት ኦውኒንግ አንደርላይንግ አሴት። ኦፕሽን እና ስታክ ትሬዲንግ የሚለየው ስታክ ትሬዲንግ ዳይሬክትሊ የአንደርላይንግ አሴት ባለቤትነትን ያስገኛል። ኦፕሽንስ ግን ዳይሬክት ባለቤትነት ሳይሆን ኮንትራክት ነው። በስፔሲፊክ ታይም ኤክስፓየሪ ዴት ፕሪሚየም ብቻ በመክፈል ብዙ ጊዜ ኦፕሽን 100 ነምበር ኦፍ
ስታክስ 100 በስታክስ ኢን ዋን ኦፕሽን ነው የሚገኙት እና ዋነኛውን ንብረት ሳይዙ በዋጋ አቅጣጫ ወይም በመዋዠቅ ፍጥነት ላይ በመመስረት ትርፍ ለመሰብሰብ ነው ኦፕሽን የሚጠቅመው። ሌላው በንብረት አይነት ትሬዲንግ ምንድነው? ፎሬክስ ትሬዲንግ ነው። ፎሬክስ እንግዲህ ብዙ ጊዜ ከረንሲ ትሬዲንግ ነው። አንደርላይን ካምፓኒዎች ምናምን አይደሉም። ከረንሲ ነው የብር ዩኤስ ዶላር አጌንስት ካናዲያን ዶላር ኦር ዩኤስ ዶላር አጌንስት ዩሮ ኦር ዩኤስ ዶላር አጌንስት ፓውንድ እንደዛ ነው። 24 አወርስ ነው ግሎባል ማርኬቱ። ሌላው ደግሞ ቮላቲሊቲው በጣም ሃይ ነው። ብዙ ጊዜ ትርፍ ለማግኘት የሚሞክረው የማክሮ ኢኮኖሚክ ኢንዲኬተርስን ኦር ጂኦፖለቲካል ኢቨንቶችን በመከተል እና ኢንተረስት ሬት ሲዋዥቅ የዶላር ቨርሰስ አጌንስት አዘር ካንትሪስ ከረንሲስ ሲዋዥቅ በሚገኘው ዲፈረንስ ነው። ፎሬክስ ትሬዲንግ ዳይሬክት የካምፓኒ አንደርላይንግ አሴት የለውም እና የወለድ መጠኖችን የማክሮ ኢኮኖሚክ አመለካከቶችን እና የጂኦ ፖለቲካዊ ሁኔታዎችን በመመርመር የሚደረግ ትርፍን የማግኘት ትሬዲንግ አይነት ነው። ይህ ገበያ ከፍተኛ ፈሳሽነት ያለው ሲሆን ከፍተኛ የዕዳ ማስተላለፊያ ኦር ሌቨሬጅ መጠኖችን ይጠቀማሉ በፎሬክስ ትሬዲንግ። ሌላኛው ከስታክ ትሬዲንግ፣ ኦፕሽንስ ትሬዲንግ፣ ፎሬክስ ትሬዲንግ በተለየ ሌላ ደግሞ ፊውቸርስ ትሬዲንግ አለ። ፊውቸርስ ትሬዲንግ ምንድን ነው? ኤክስቼንጁ በአሴቶች የፊውቸርስ ነጋዴዎች ወደፊት በተወሰነ ቀን እና ዋጋ ንብረቶችን ለመለዋወጥ ውል የሚገቡበት የትሬዲንግ አይነት ነው። ብዙ ጊዜ ፎሬክስ ትሬዲንግ በጥሬ እቃዎች፣ በማዕድኖች፣ የግብርና ምርቶች እና የገበያ ጠቋሚዎች ላይ በስፋት ይንቀሳቀሳሉ። ይዞታዎች ጥብቅ ቁጥጥር የሚደረግባቸው ሲሆን ፖዚሽኖቹ ጥብቅ ቁጥጥር የሚደረግባቸው ሲሆን በማዕከላዊ ልውጦች ላይ በየዕለቱ ይወሰናል። እንግዲህ ፐርሰናሊ እኔ ስታክ ትሬዲንግ እና ኦፕሽንስ ትሬዲንግ ነው ሞስትሊ የማደርገው። ፎሬክስ አይ ሃቭ ኔቨር ትራይድ ፎሬክስ ትሬዲንግ ኦር አይ ሃቭ ኔቨር ትራይድ ፊውቸርስ ትሬዲንግ። እኔ ሞስትሊ የማተኩረው ስታክ ትሬዲንግ ኤንድ ኦፕሽንስ ትሬዲንግ ነው። ሞር ኦፕሽንስ ትሬዲንግ ነው የማደርገው እና ለወደፊትም የማተኩርባቸው ቪዲዮዎች ኦር ታኪንግ ፖይንትስ ስታክስ ኤንድ ኦፕሽንስ ነው የሚሆነው። ብዙም ፎሬክስ እና ፊውቸርስ ትሬዲንግ ልምድ የለኝም ኦር ኢንትረስት ወደዛ አላዘነበለም። በሌላ መልኩ የተለያዩ አይነት ነጋዴዎችን ብንመለከት ላይክ ኖይዝ ትሬዲንግ አለ። ኖይዝ ትሬዲንግ ማለት ገበያውን ሳያጠኑ ዝም ብሎ በወሬ በጭምጭምታ የሚነገድ ንግድ ነው። ይሄ ምንድን ነው? በተለይ እዚህ አሜሪካን ሀገር ትዊተር ኦር ኤክስ እና ሬዲት ላይ ብዙ ጊዜ ስለ ስታክ ማርኬት፣ ስለ ኦፕሽንስ ማርኬት በጣም አክቲቭ ነው። ሌላው ክሪፕቶ ትሬዲንግ አለ። ክሪፕቶ ያው በተማከለ እና ባልተማከለ መድረኮች ላይ ከፍተኛ ተለዋዋጭ ዲጂታል ከረንሲስ ዲጂታል ሳንቲሞችን መገበያየት ነው። እንግዲህ ከላይ የጠቀስናቸውን የነጋዴዎች አይነቶችን
ሰመራይዝ ለማድረግ ስታክ ትሬዲንግ ማለት የአክሲዮን ነጋዴዎች ትሬደርስ፣ ስታክ ትሬደርስ የአክሲዮን ነጋዴዎች ማለት ነው። እና የሚነግዱት ደግሞ አክሲዮኖችን ነው፣ ኢኩዊቲስ ነው። ሌቨሬጅ ስታክ ትሬዲንግ ሌቨሬጅ አነስተኛ ነው፣ ኦልሞስት ሌቨሬጅ የለውም። እና ድራይቪንግ ኮር ድራይቪንግ ፋክተሮቹ ብዙ ጊዜ ኤርኒንግስ እና ቫሉዌሽን ነው። ድርጅቶች የአሜሪካን ካምፓኒዎች በየ3 ወሩ ኤርኒንግ ሪፖርት ያደርጋሉ። በዛ ጊዜ ጥሩ ኤርኒንግ ሪፖርት ካደረጉ ስቶክ ማርኬት ዋጋቸው ከፍ ይላል ኦር ይጨምራል። ፑር ሪፖርት ካደረጉ ደግሞ ስቶክ ፕራይሱ ይወድቃል ኦር ይቀንሳል። ሌላው ደግሞ ሜዲካል ካምፓኒስ አንዳንዴ አዲስ መድኃኒቶችን ሲያገኙ ኦር ቴክኖሎጂ ካምፓኒስ አዲስ ግኝቶችን ሲያገኙ ስቶክ ፕራይሱ ከፍና ዝቅ ሲል ያንን አድቫንቴጅ በመጠቀም የስቶክ ማርኬት ትሬደርስ ገንዘብ ያገኛሉ ማለት ነው። ሌላው ደግሞ ኦፕሽንስ ትሬደርስ የኦፕሽንስ ነጋዴዎች የሚነግዱት ደሪቬቲቭስ ነው፣ የአማራጮች ውሎችን ነው። እንግዲህ እንዳልኩት ኦፕሽንስ ትሬዲንግ ዳይሬክት ኢኩዊቲውን ኦን ማድረግ አይደለም፣ ኮንትራክት ነው፣ በተወሰነ ጊዜ ኤክስፓየር የሚያደርግ ኮንትራክት። አሁን በፊት ላይክ ኤስፒዋይ እና ቴስላ እና ትላልቅ ካምፓኒዎቹ በአሁኑ ጊዜ በተቀየረው እንትን አትሊስት 3 times a week መንዴይ፣ ወንስዴይ፣ ፍራይዴይ ኤክስፓየር የሚያደርጉ ኦፕሽን ኮንትራክቶች አሉ። እንዲሁም በየሳምንቱ ሞስትሊ ፍራይዴይ ነው ኤክስፓየር የሚያደርጉት አሉ። እና ሌቨሬጁ ከሚዲየም እስከ ሃይ ነው የሚሆነው። ቮላቲሊቲ እና ታይም እና ቮላቲሊቲን በመጠቀም ነው ትርፍ የሚገኘው። የኦፕሽንስ ትሬዲንግ ድራይቭ የሚያደርገው ፋክተር ቮላቲሊቲ ኤንድ ታይም ነው። ፎሬክስ ትሬደርስ እንግዲህ ከረንሲ ፔሪንግ ነው፣ ምንዛሬዎችን በማጣመር ዩኤስ ቨርሰስ ዩሮ፣ ዩኤስ ቨርሰስ ፓውንድ እና የመሳሰሉትን ከረንሲዎችን ፔር በማድረግ የሚደረግ ንግድ ነው። ሌቨሬጁ በጣም ከፍተኛ ነው። ኮር ድራይቪንግ ፋክተርስ ማክሮ ኢንትረስት ሬቶቹ በሚቀያየሩበት ጊዜ የሚገኝ ቫሪዬሽንን በመጠቀም ነው። ሌላው ፊውቸርስ ትሬዲንግ፣ ፊውቸርስ ነጋዴዎች የአሴት ክላሱ ኢንዴክስ እና ኮሞዲቲስ ነው። ይህ ማለት ውሎችን ነው የሚነግዱት ማለት ነው። ሌቨሬጁ በጣም ከፍተኛ ነው። ኮር ድራይቪንግ ፋክተር ደግሞ ሰፕላይ ኤንድ ዲማንድ፣ የአቅርቦትና የፍላጎትና የአቅርቦት ልዩነቶችን ኤክስፕሎይት በማድረግ ትሬድ ይደረጋል ማለት ነው። እና እኔ ሞስትሊ የምነግደው ስታክ ኦፕሽንስ ነው እንዳልኩት። የፎሬክስ አልነግድም፣ ፊውቸርስ አልነግድም። ክሪፕቶ ሰምታይምስ ክሪፕቶ አንዳንዴ ነግዳለሁ፣ but that's not my main focus. My main focus is stock and options, mainly options ነው። ኦፕሽንስ ሲነገድ እንግዲህ በአጭር ጊዜ አለ፣ ሊፕስ ኦፕሽንስ አለ፣ ለአመት ለ2 ዓመት ኤክስፓየር የሚያደርጉ እንትኖችን። ሌላው ደግሞ ኦፕሽንስ እንግዲህ ሌቨሬጅ አለው፣ ኤክስፓየሪ ዴት አለው። ኦፕሽንን በተመለከተ አሁን ስቶክ ማርኬት ምንድነው እሱ አንድን ስቶክ መግዛት፣ ለምሳሌ አንድ ስቶክ ወደ ላይ ይሄዳል ዋጋው ይጨምራል ብዬ ካሰብኩ ተርሚኖሎጂዎቹን ለመናገር ያህል ስቶክ ዋጋው ወደ ላይ ይሄዳል ብዬ ከገዛው ሎንግ አደረግኩ ማለት ነው። ሎንግ የሚባለው ስቶክ ማርኬቱ የምገዛው ስቶክ ወደ ላይ ይጨምራል ብዬ ከተነበይኩ ሎንግ አደረግኩ ነው የሚባለው ተርሚኖሎጂው። ስቶክ ማርኬቱ ወደ ታች ይሄዳል፣ ይወርዳል፣ ይቀንሳል፣ ዋጋው ይቀንሳል ብዬ ከተነበይኩ ሾርት አደረግኩ ነው የሚባለው። አም ሾርቲንግ ስቶክ ሌትስ ሴይ ተስላን ዛሬ ሾርት አደረግኩ ካልኩ
ተስላ ወደ ታች ይሄዳል ብዬ ነው እንትን ያደረኩት ነው የሚባለው። እንግዲህ ዋጋው ወደ ላይ ሲሄድ ሎንግ ካደረግን እናተርፋለን። ዋጋው ወደ ታች ሲሄድ ሎንግ ካደረግን እንከስራለን። ኦር ደግሞ ዋጋው ወደ ታች ሲሄድ ሾርት ካደረግን እናተርፋለን። ዋጋው ወደ ላይ ሲሄድ ሾርት ካደረግን እንከስራለን ማለት ነው። ይሄ ስታክ ትሬዲንግ ነው። ኦፕሽንስ ትሬዲንግ ደግሞ ተርሚኖሎጂ ለየት ይላል። ዋጋው ወደ ላይ ይሄዳል ብለን የምንተነብይ ከሆነ ኮል ነው የሚባለው። ኮል ኦፕሽን ነው የሚባለው። ዋጋው ወደ ታች ይሄዳል ብለን የምንተነብይና የምንነግድ ከሆነ ፑት ኦፕሽን ነው የሚባለው። ፑት ፒዩቲ ነው። ፑት ኦፕሽን ኮል ኦፕሽን ነው የሚባለው በኦፕሽን። በስታክ ማርኬት ደግሞ በስታክ ትሬዲንግ ደግሞ ሎንግ እና ሾርት ነው የሚባለው። እነዚህን ወደፊት ለሰፋ ባለመልኩ እንነጋገራለን። እንግዲህ የዛሬውን ቪዲዮ በዚህ ላይ ባቆም መርጣለሁ። ስላዳመጣችሁኝ እና ስለ ጊዜያችሁ በጣም አመሰግናለሁ። በተለይ በቻት ላይ ጥያቄዎቻችሁን ኮሜንታችሁን ላይክ ዲስላይክ ብታደርጉ ደስ ይለኛል። በአንጻሩ ደግሞ ሰብስክራይብ ብታደርጉ ቻናሉን ለማሳደግ እና ብዙ ሰዎች ጋር እንዲደርስ እንድትተባበሩና ሰብስክራይብ እንድታደርጉ ፖላይትሊ ሪኩዌስት አደርጋለሁ። በተረፈ የዛሬውን ቪዲዮ በዚህ ላይ አቆማለሁ። ቴንክ ዩ ሶ ማች ባይ